በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ፍልሰታ ማለት ምን ማለት ነው? ፍልሰታ የሚል ቃል የተገኘው ፈለሰ ከሚለው የግዕዝ ቃል የተገኘ ሲሆን በጥሬ ትርጉሙ መለየት፣ ማድረግ፣ ወደ ላይ መውጣት የሚለውን ትርጉም ይይዛል። በዚህ መሰረትም ጾመ ፍልሰታ የእመቤታችን ድንግል ማርያምን የሥጋዋ ከመቃብር መለየትና ማድረግን ያመለክታል። ይህ በቅድስት ቤተክርስቲያናችን ከተወሰኑት 7 አጽዋማት ውስጥ ለዓመቱ የመጨረሻው ጾም ነው። ፍልሰታ ጾም ለምን እንጾማለን? የፍልሰታ ጾም ከነሐሴ 1 እስከ 15 የሚጾም ሲሆን በቤተክርስቲያናችን አስተምሮ መሰረት እመቤታችን ያረፈችው በጥር 21 ቀን ነው። ሐዋርያትም አስክሬኗን ሊቀብሩ ወደ ጌቴሴማኒ ይዘዋት ሲሄዱ አይሁድ በመቀኝነት ልጇ ከሙታን ተለይቶ ተነስቷል፣ አሁንም እርሷ ገቢረ ተአምር ልታደርግ አይደል ብለው አስክሬኗን ተሸክመው የሚሄዱትን ሐዋርያት በታተኗቸው። በዚህን ጊዜ መላእክት የእመቤታችን አስክሬን ከአይሁድ ነጥቀው በገነት አኖሩት። በ8ኛው ወር ከነሐሴ ሐዋርያት ከነሐሴ 1 እስከ 14 2 ሱባኤ ገብተው ከጌታችን ተቀብለው በጸሎትና በመላ ቀበሯት። በዚህ የቀብር ስነ ስርዓት ላይ ከ12ቱ ሐዋርያት አንዱ ቶማስ የተባለው ሐዋርያዊ አገልግሎት ወጥቶ ነበርና መገናኘት አልቻለም ነበር። እመቤታችን በተቀበረች በ3ኛው ቀን ከላይ እንደተጠቀሰው በነቢያት ትንቢት እንደተነገረላት እንደ ልጇ ተነስታ ስታረግ ቶማስ ከሀገረ ስብከቱ በደመና ተጭኖ ወደ ኢየሩሳሌም ሲመጣ አገኛት። በዚህም ጊዜ ትንሣኤዋን ሌሎች ሐዋርያት አይተው ለእርሱ የቀበሩት መስሎት በረከት ቀረብኝ ሲል ተበሳጨ። ቀድሞ የልጅሽን ትንሣኤ ሳላይ ቀረው፣ አሁን ደግሞ ያንቺን ትንሣኤ ሳላይ ቀረው ብሎ ራሱን ከደመና ላይ ሊወረውር ቃጣው። በዚህም ጊዜ እመቤታችን ቶማስን አጽናናችው።